በቱሪዝም ሴክተር ኢትዮጵያ ለዓለም ለዜጎቿ አውጥታ ማሳየት የምትችላቸው ነገር የተገለጠበት ልክ ድካሙንና ወቀሳውን የሚሻገር ስለሆነ ያለው ስራ የሚያመላክተው ቅርጽ ጠባቂዎች፣ አስዋቢዎች፣ አሻጋሪዎች፣ አይንገላጮች መሆናችንን የሚያሳይ እንጂ ሌላኛውን ገጽ ስላልሆነ በዚያ መንገድ ነው እኔ የምረዳው። ሰራናቸው ፕሮጀክቶች ማንን ከማን ታስበልጣለህ? ኢትዮጵያ ውስጥ ያሉ ስራዎች በሙሉ ውቦች ናቸው። የተሰሩ ስራዎችም እንደዚሁ አስደማሚ ናቸው። በእርግጥ የትኛው ጋር መቼ ሊሄድ ብለህ ታማርጥ እንደሆን እንጂ በዩናን ብትወስድ በበረሃ ውስጥ ገነት ነው የተሰራው። በጣም አስደናቂ ስራ ነው። ሶፍመርን ብትወስድ እጅግ አስደማሚ ስራ ነው። ጎርጎራን ብትወስድ እጅግ አስደናቂ ስራ ነው። ወንጪን ብትወስድ ሀላላን፣ ጨበራን፣ ሸበሌን፣ ንኢሌን፣ ሚዛን ደንቢን ምንም የምትተወው ስራ ያለ አይመስለኝም። የትኛው ጋር መቼ ሊሄድ ብለህ ሲዝን ትመርጥ እንደሆን እንጂ አብዛኛዎቹ በጣም ቆንጆ ስራዎች ናቸው። የባለፉቱን ከማነሳ ግን እኔ አሁን ሰሞኑን የምናስመርቀው የአርባ ምንጩን ፕሮጀክት ትንሽ ገባ ብዬ ባነሳልህ የሚሻል ይመስለኛል። የአርባ ምንጭ ፕሮጀክት ቅድም እንዳነሳሁት ማይስን ታሳቢ ያደረገ ነው። ፕሮጀክታችን ጋር ትልቅ አዳራሽ ሰርተናል። በሺ የሚቆጠር ሰው የሚይዝ አዳራሽ ሰርተናል። ለመጀመሪያ ጊዜ አዲስ አበባ ላይ የሺፒንግ ላይንስ ሄድኳርተር ከተሰራው ውጪ ከወጣ በኋላ የሚሽከረከር ሬስቶራንት የለም። አርባ ምንጭ ላይ ነው የሰራ ነው። ላይ መጨረሻ ፎቁ ላይ ከወጣ በኋላ ይሽከረከራል። ያ ሳይሆን የሚገርመው ግን ያ ሁሉ የተሰራው ውሃ ውስጥ ነው። እዛ ሐይቅ ውስጥ ነው ገብተህ ወደ ላይ የሚወጣው የሚሽከረከር ሬስቶራንት የተሰራው። ከኤርፖርት 5-6 ኪሎ ሜትር ነው። ከኤርፖርት ጋር በጥሩ መንገድ ተገናኝቷል። በጣም ብዙ የላንድስኬፕ ስራ ተሰርቷል። ውብ ነው። በየትኛውም መስፈርት ለኮንፈረንስ ሄዶ ለማረፍ በጣም ምርጥ ስራ ነው። እንግዲህ የኛ ስራ ብቻ ግን አይደለም። አርባ ምንጭ በጣም ሰፊ ሊጎበኝ የሚችል አስደናቂ ተፈጥሮ እና በጣም ሰላም የሆነ ህዝብ ያለበት ከባቢ ነው።